ናችሁ? እንዴት ከረማችሁ? ለብዙ ወራትን ቆመን ከቆየን ዛሬ ብቅ ብለናል። እንኳን ደህና መጣችሁ ወደ እነዚህ ቻናሎች። ሀቁንና ትክክለኛው ኢንፎርሜሽን ለማግኘት ማለት ነው። ላይክ እና ሳብስክራይብ በማድረግ የኛ አባል ለመሆን እንፈልጋለን እና ዛሬ ብቅ ያልኩት ማለት ነው በዚህ ወራትና በዚህ ሳምንታት በሚደረገው ዘመቻዎች ኃላፊነት የጎደለው ዘመቻ ማለት ነው እና ማን ነው ተጠያቂው ለሚለው ማለት ጽሑፍ ነው ማለት እኛ እንደ ኤርትራኖች እስካሁን ዝምታ የመረጥነው ስለ ያለን መልካም ጉርብትና ማለት ነው ከኢትዮጵያ የሆነም ነገር ሊቀሰቀስ አስፈላጊ ስላልሆነ በዝምታ ማለፍ መርጠናል። ግን ስታየው ቀን በየቀን ዘመቻው እየተጋጋለ እየበዛ መጣ። ይህን ነገር መጨረሻው ምን ይሁን ብለን በማሰብ ደግሞ መጨረሻው ደግሞ የማይቀረው ወደ ጦርነት የሚያስገባ ነገር ሆኖ ይታየኛል። ምክንያቱ ዛሬው ጥያቄና መልስ ሊያገኝለት የምፈልገው ከኢትዮጵያኖች ብቻ ነው። አሁኑ ኢትዮጵያ የሚመራትን ፓርቲ ወይ ደግሞ መንግስት ማለት ነው የማዋቀሩ መንግስት የብልጽግናው መንግስት ማለት ነው ብዙ የተፍረከረከ ሆኖ ይታየኛል። ምክንያቱ የሆነ መግለጫ በመከላከያ የሚወጣው እና በፓርላማ የሚደመጠው ወሬዎችና በህገ መንግስቱ ያለውን የመንግስቱን መዋቅር በውጭ ጉዳይ ሚኒስትር ምናምን የሚወጣው የሆነ ነገር መግለጫ የተዘባረቀና ብዙ ኃላፊነት የጎደለው ሆኖ ይታየኛል። ብሎ ሳምንቱን በሶሻል ሚዲያ የተጋጋለ ያየነው ማለት ነው የሆነ የስነ ስርዓት ምረቃ ወታደሮች ኢትዮጵያ እና ኤርትራ ባንድ ካርታ አድርገው ኃላፊነት የጎደለው ፎቶ ሲነሱ እኔ አንድ ነገር በጭንቅላቴ የመጣው ነገር ካለ እንዴት ነው ይሄን የብልጽግና ፓርቲና የመከላከያ ኢትዮጵያ የተለያየ ነው እንዴ ብዬ ሳስብ ነበር። ሆኖም ይሄ ምን አይነት ተልእኮ እንዳለው አላውቅም። ሆኖም ግን ይሄን በደንብ የኢትዮጵያን ሕዝብ ሊከታተለው የሚገባና ወጊድ ወይ ደግሞ የሆነ ነገር ያልተስተካከለ ነገር ሲያይ ዝም ብሎ ማለፍ ጥሩ አይደለም ብዬ ነው። ለዛ ይህን እንደዚህ አይነት የሚያደርጉ ድርጊቶች መኮንኖች፣ የጦር መሪዎች መጨረሻው ምን እንደሚሆን ባይታወቅም ግን
ከነዚህ ኃላፊነት የጎደለው ነገሮች ሊታገቱና ክብር አንድ ሀገር መጠበቅ እንዳለባቸው ለማሳወቅ ብዬ ነው። ስለዚህ እነዚህ የኢትዮጵያ ልሂቃንና የሶሻል ሚዲያ ወይም ደግሞ የጦር የመከላከያ አባላትን ይህን ትረታ ወደፊት ምንም ፋይዳ እንደሌለው ላሳውቃቸው እፈልጋለሁ። ምክንያቱም ድሮም የእናንተ ያለፉት 2 መንግስታት ሞክረውት ስላልተሳካላቸው እናንተም ደክማችሁ ህዝብ አጥታችሁ ምንም እንደማታፈሉ ልነግራችሁ እፈልጋለሁ። ስለዚህ ትንሽ ቆጠብ ብላችሁ ስለ ወደፊቱ ሰላምና ብልጽግና ወይ ደግሞ ስለ ሰላም ጉርብትና ያላችሁ ከሀገራችሁ እና ከሌሎች ሀገር በጥሩ ማሰብ አለባችሁ ብዬ ነው እና ይሄን ነው መልእክቴ። ከዚህ በላይ መናገር አልችልም፣ ኃላፊነትም የለኝም። የግልን ኃላፊነት